የባለፈው የኖርዌጂያን ቋንቋ ትምህርታችን የኖርዌይ ቃላት ክፍል እንዳላቸው ተማምረን ነበር። እነዚህም ክፍሎች 10 እንደሆኑና ግስ አንድ ከነሱ መሆኑን አንስተን ነበር። በተጨማሪም አንድ ግስ ምን እንደሚገልጽም ተነጋግረናል። አንድ ግስ 3 ነገሮችን ይገልጻል። አንደኛ ፍጻሜን ያሳያል፣ ሁለተኛ ሁኔታን ያሳያል፣ ሶስተኛው ደግሞ አንዱን ነገር አካሄዱ የሚገልጽ ሁሉ በግስ ስር ይመጣል ማለት ነው። ዛሬ ደግሞ የግስ አጠቃቀም እናያለን። የግስ አጠቃቀም ስንል አገባቡ እንደ ጊዜ ይቀያየራል። እንደ ጊዜ ዛሬ ነው፣ ትላንትና ወይስ ነገ ለሚለው የግሱ አቀማመጥ አጠቃቀማችን ይለያያል፣ ይቀያየራል ማለት ነው እንደ ጊዜው። አሁን እዚህ እንደምናየው ቫርብ በየርሳይ ኢቲድ ግስ እንደ ጊዜው እንደ ሁኔታው ይቀያየራል ማለት ነው። ግስ በጊዜ አንጻር ጽሑፋዊ መልኩን ይቀይራል እና 3 አይነት መልክ ነው ያለው። አንድ ግስ ስንል በጊዜ ይቀየራል ስንል 3 ጊዜን ቀይሮ የሚመጣ አጠቃቀም 3 አይነት አለው። አንዱ ፕሬሰንስ ይባላል፣ ሁለተኛው ፕሬቴሪቱም ይባላል፣ ሶስተኛው ደግሞ ፍቱሩም ይባላል። አሁን የነዚህ እያንዳንዳቸውን እናያለን። ፕሬሰንስ ማለት ምን ማለት ነው? አሁን ያለ ነባራዊ ሁኔታ ወይም ደግሞ ሁሌ የሚከሰት ነገር የሚገልጽ የግስ አይነት ፕሬሰንስ ይባላል። አሁን አንድ ምሳሌ እንወስዳለን። ኦስፒስ የሚባለው ኢንፊኒቲቭ ነው በኖርዌጂያን። ይሄ ስርወ ግሱ ነው። ማን እየፈጸመው እንደሆነ መቼ እንደሆነ አይገልጽም። ግን በኖርዌጂያን መብላት ምን እንደሆነ የሚነግረን ኦስፒሰ ነው። ማን እየበላ ነው፣ ጊዜው ነው፣ ምንም አይጠቅስም። ስሙ ብቻ የመብላት ስሙ ኦስፒሰ እንደሚባል፣ በአማርኛ ደግሞ በላ እንደምንለው ማለት ነው። በላ አሁን ማን ነው፣ መቼ ነው የሚለው ነገር አይገልጽም። መብላት ምን እንደሆነ ብቻ ይነግረናል። ግሱ በላ ይባላል። በተለምዶ ስንናገር ግን መብላት ነው የምንለው። አሁን አንድ ሙሉ ሀሳብ እንኳን ብንወስድ ሃንስ ፒሰር ማት ስንል ይሄ ፕሬሰንስ ፎርም ነው እንለዋለን። አሁን የሚደረግ ወይም ደግሞ ሁሌ የሚከሰት ለወደፊትም የሚሆን ይጠቀሙበታል በኖርዌይ ቋንቋ ማለት ነው። አሁን ይሄን ስናየው እሱ እየበላ ነው፣ አሁን ነው ማለት ነው ነባራዊ ሁኔታ። እሱ ይበላል፣ ይበላል ደግሞ ሁልጊዜ የሚፈጸም ነገር ማለት ነው። ሁልጊዜ በቃ ይበላል የምንለው ፕሬሰንስ ነው የሚባለው። ይበላል ለሌላ ጊዜም ሊሆን ይችላል። በአማርኛም ልክ እንደ ኖሽኩ ቆይቶም ሊሆን ይችላል፣ ለነገም ሊያመላክት ይችላል። ይሄ ግን ከፉተሩም ጋር እናወዳድረዋለን፣ እናየዋለን። ትንሽ ልዩነት አላቸው። ፕሬቴሪቶም ስንል ደግሞ ፕሬቴሪቱ ማለት ኃላፊ ማለት ነው፣ ያለፈ ነገር። ያለፈ ስንል የመቼ የዛሬ ጠዋት ሊሆን ይችላል፣ ወይም ደግሞ ከአንድ ሰዓት በፊት የነበረው ሊሆን ይችላል፣ ወይም ከአንድ ቀን፣ ከሁለት ቀን፣ ከ3 ቀን በፊት 10 ዓመት 20 ዓመትም ሊሆን ይችላል፣ ወይም ደግሞ ከአንድ ሰከንድ በፊት ሊሆን ይችላል። ያለፈው የትንሽ ልዩነት ካለ ፕሬቴሪቱም ኃላፊ ነው፣ ያለፈ ነገር ነው ማለት ነው። ሃንስ ፒስተማት እሱ በልቷል እንላለን በአማርኛ። አሁን ያለቀ ነገር ነው ይሄ። መቼ ነው? ያለፈ ኃላፊ ነው። ጠዋትም ሊሆን ይችላል እንዳልኩት፣ ከደቂቃም በፊት ሊሆን ይችላል፣ ከሰከንድም በፊት ሊሆን ይችላል፣ ወይም ደግሞ ዓመታትም ሊሆን ይችላል።
የሚቀጥለው ደግሞ ፍቱሩም የሚባል ይመጣል። ፍቱሩም ማለት በፕሮግራም ይዘን የምናደርገው ማለት ነው። ለነገ ሊሆን ይችላል፣ ወይም ደግሞ ከአንድ ሰዓት በኋላ ሊሆን ይችላል፣ ወይም ደግሞ ሌላ ጊዜ ሊሆን ይችላል። ግን በፕሮግራም ተይዞ ማለት ነው። እንደ ቀጠሮ ያለው ነገር ማለት ነው ፍቱሩም። አሁን በሙሉ ሀሳብ ስናየው ሃንስ ካል ስፔሰማት እሱ ሊበላ ነው። ሊበላ ለወደፊት የሚሆን ነገር ነው። ቅድም እንዳልኩት አሁን ፕሬሰንስ ሃንስ ፒሰርማት ቆይቶም ሊሆን ይችላል ያልኩት ከዚህ ጋር ልዩነት አላቸው። ሃንስ ካል ስፔሰማት ሲባል ቆይቶም ሊሆን ይችላል፣ ግን ሰዓት አለው እዚህ። ያኛው ግን ሃንስ ፒሰርማት ኤተርፖ ካልኩኝ ለምሳሌ ቆይቶ ይበላል፣ ግን ይሄ በፕሮግራም አይደለም። ምንም የወጣ ፕላንድ ወይም ደግሞ ፕሮግራም የለም። ፍቱሩም ከሆነ ግን በፕሮግራም ነው። ሰዓትም ሊኖረው ይችላል፣ ቀንም ሊኖረው ይችላል። ይሄ ነው ትንሽ ልዩነት ያላቸው።